ሰላም ሰላም ውድ የ12ኛ ክፍል የሶሻል ሳይንስ የኢንትራንስ ተፈታኞች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በጣም ደስ እያለኝ ነው ማቀርብላችሁ ምክንያቱም የ9ኛ የ11ኛ ክፍል የመጨረሻው ምዕራፍ ላይ ምዕራፍ 9 እንገኛለን ማለት ነው። ይሄ ምዕራፍ በሁለት ቪዲዮዎች እንጨርሰዋለን። በጣም ወሳኝ ምዕራፍ ነው እንደሌሎቹ ሁሉ ማለት ነው። So grade 9 and grade 11 unit 9 the age of revolution is 1750s to 1815 ይለናል። እስከዚህ ያለውን የሚሸፍን ዩኒት ነው ይሄ ዩኒት ማለት ነው። ሶ በዚህ ላይ እንደተለመደው ሳብ ቶፒኮችን እናያለን ማለት ነው። ሳብ ቶፒኮችን ስናይ the age of revolution 1750s to 1815 ይላል። በ9ኛ ክፍል በ11ኛም ስንሄድ the age of revolution which is 1789 to 1815 ይላል። ከ11ኛ ላይ ከፍሬንች ሪቮሉሽን ላይ ይጀምራል ማለት ነው። ይሄኛው ደግሞ በ9ኛም ስናየው ያን ነው 1750 ማለት ኢንዱስትሪያል ሪቮሉሽን the first phase of industrial revolution ነው። የፍሬንች ሪቮሉሽን ተቀራራቢ ነው። at the end ግን the decline of ናፖሊዮን ቦናፓርት የወደቀበትን 1815ን ኤንድ ፖይንት አድርጎ the age of revolution የሚል ቶፒክ ሰጥተውታል ማለት ነው። ሶ በዛ ውስጥ ስናያቸው ሳብ ቶፒኮችን ለማየት ስንሞክር ግሬድ 9.1 ላይ ኢንዱስትሪያል ካፒታሊዝም ኢን ዩሮፕ ይለናል። then the subtopic ነው political social economic and political economic and social effects of industrial revolution effects of industrial revolution በኢኮኖሚ ፖለቲካው በሶሻል ይለናል። ፍሬንች ሪቮሉሽን ናፖሊዮኒክ ኤራ አሜሪካን ዋር ኦፍ ኢንዲፔንደንስ ኮንግረስ ኦፍ ቪየና ይልና ይጨርሳል። 11ኛ ክፍልም ስንሄድ 9.1 the industrial revolution and its political social economic effects on Europe the American War of Independence, the French Revolution, the periods of Napoleon Bonaparte ይልና ይጨርሳል ማለት ነው። ስለዚህ በዚህ ምዕራፍ ላይ በ2016 በአዲሱ ካሪኩለም ስለሆነ 2016 እንመጣላችሁ አስቀድሜ 5 ጥያቄ ተዋጡበታል። በድምሩ ከ2002 እስከ 2015 ያሉ ደግሞ ሌሎች 45 ጥያቄዎችን 50 ጥያቄ እናያለን። 50 ጥያቄ እንግዲህ ተደጋግሞ የሚወጣ ነው ማለት ነው። ማንም አይስተውም ማለት ነው እንግዲህ 50 ጥያቄውን ከሰራ። ስለዚህ በትጋት ይህንን ቪዲዮ እንድታዩ ነው። ያው መጀመሪያ ግን ማንበብ ይላል ካነበባችሁ በኋላ ነው። ስለዚህ እስኪ ይሄንንስ ምክንያቱም አብዛኛውን ጥያቄ እያየ ነው ያለ በኦልድ ቴክስቱ ስለሆነ ኦልድ ቴክስቱ ላይ ከየት ላይ ነው ምክንያቱም ቅደም ተከተሉን ያስተካከሉት እንጂ ብዙም ኮንቴንት ለውጥ አላደረጉም። ብዙ ትንሽ ብቻ ከዚህ ዩኒት ላይ የተወገዱ እነሱንም ነግራችኋለሁ እንጂ ሌላው ተመሳሳይ ነው። ስለዚህ እስኪ ግሬድ 9 ነው እስኪ ኦልድ ቴክስቱን ግሬድ 9 ላይ አሁን ግሬድ 9 የሆነው ወይም ዩኒት 9 የሆነው የኦልድ የግሬድ 9 ቴክስት ቡክ ዩኒት 8 ላይ ነበረ። እሱም ኢንዱስትሪያል ካፒታሊዝም ኤንድ ዘ ዌስተርን ወርልድ የሚል እንትን ተሰጥቶታል ማለት ነው። ሶ በዚህ ላይ 8.1 ኮንሶሊዴሽን ኦፍ ካፒታሊዝም ኢን ሞደርን ዩሮፕ ይለናል። ዘ ኢንግሊሽ ሪቮሉሽን ዘ ኢንላይትመንት ዘ አሜሪካን ዋር ኦፍ ኢንዲፔንደንስ ዘ ፍሬንች ሪቮሉሽን ይለናል። እንግዲህ አሁን በአዲሱ ቴክስት ያጣሁት ይሄ ዘ ኢንግሊሽ ሪቮሉሽን የሚለው በኦልድ ቴክስቱ የት እንደወሰዱት አላውቅም። በቅደም ተከተሉ ከሆነ ዩኒት 4 ላይ መቀመጥ ነበረበት ከኢንላይትመንት ጋር። ኢንላይትመንትን ዩኒት 4 ላይ ወስደውታል። በዛ ይተነዋል። ይሄ ኮንሶሊዴሽን ኦፍ ካፒታሊዝም እንዳለ ነው። ዘ አሜሪካን ኦፍ ኢንዲፔንደንስ እንዳለ ነው። ዘ ፍሬንች ሪቮሉሽንም አለ። ስለዚህ ይቺ በአዲሱ ካሪኩለም ሰፊ ፖይንት ነው። ኤጅ ኦፍ ሪቮሉሽን ላይ ማላስቀምጡት ዩኒት 4 ላይ ማላስቀምጡት ቢተወግዷን ማለት ነው። ስለዚህ ይሄ የሚጠቅማችሁ በአዲሱ ለምትፈተኑ ተማሪዎች ይቺ የዚህን ጥያቄ ማግኘት ከባድ ነው። ስለዚህ በዚህ ላይ ብቻ 12 ጥያቄዎች አሉ። እነሱን የማይመለከታችሁ ታሳልፉና ቀሪዎችን ታያላችሁ። የሚመለከታችሁ ቪዲዮውን ታስሩትን ጥያቄዎች ታያላችሁ። ወደ መጀመሪያው አካባቢ ስላደረኳችሁ ማለት ነው። ይህንን ይመስላል። ይሄ ከሆነ 11ኛ ክፍልስ
ኦልዱ የት ላይ ነበረ? ያው ይሄው ምንም ስናይ በኦልድ 11ኛ ክፍል ዩኒት 10 ላይ ነበር። ዩኒቱም ካፒታሊዝም ኤንድ ዘ ግሮዝ ኦፍ ዲሞክራሲ የሚል ነበረ ማለት ነው። ስለዚህ በዚህ ውስጥ ቻይና ኤንድ ጃፓን ኢን ዘ 16th 17th ሴንቸሪ ይለናል። ዘ ኢንግሊሽ ሪቮሉሽን እንግዲህ እነዚህን በአንድ ላይ ሳረጋቸው በኒው ካሪክለሙ ላይ ተወግደዋል። ቻይና ኤንድ ጃፓን ኢን ዘ 16th 17th ሴንቸሪ ዘ ዳይነስቲ ሳይክል ኢን ቻይና ብሎ ዩኒት 4 ላይ ያስቀምጠዋል፣ ግን ከዚህኛው ጋር አይገናኝም። ዘ እንግሊሽ ሪቮሉሽን በዋናነት እንግሊዝ ሪቮሉሽን ላይ ነው ብዙ የሚያመጡበት የነበረ፣ እሱም ተወግዷል። እንግዲህ አይዶ ነው እንግዲህ ኢንላይትመንትን ወደ 4 ወስደውታል ብያችኋለሁ። ሌላው እንዳለ ነው የቱ ሌላው ማለት ዘ አሜሪካን ዋር ኦፍ ኢንዲፔንደንስ፣ ዘ ፍሬንች ሪቮሉሽን፣ ዘ ናፖሊዮኒክ ኢራ፣ ዘ ኢንዱስትሪያል ሬቮሉሽን፣ ዘ ኤጅ ኦፍ ሪአክሽን ቶታሊ እነዚህ አሁንም በኒው ካሪክለሙ ላይ ዩኒት 9 የመጨረሻ ሆነው የተቀመጡ ናቸው። ስለዚህ የትም አላመጡት፣ ይሄው ነው ሽፍት ያደረጉት። ለዛ ነው የደጋገሙ ማሳያችሁ ማለት ነው። ሶ አሁን ቀጥታ ወደ መጀመሪያው ስንሄድ፣ ከዛ በፊት ግን እንደው የሚደጋግመውና ግራ የሚያጋባችሁ አንድ ነገር አለ። ምን ይለናል? ኢንዱስትሪያል ሪቮሉሽን ይላል። 9ኛ ግሬድ 9 ቴክስቱ ዩኒት 4 መጨረሻ ውስጥ ኢንዱስትሪያል ሪቮሉሽን በየቦታው ያስቀምጡት። ዩኒት 4 ላይ ግሬድ 11 ኤንድ ግሬድ 9 ዩኒት 4 ላይ ኤርሊ ካፒታሊዝም አለ። እሱ ግን ኮንቴክስቱ ፔሪዱ ይለያያል። ኤርሊ ነው፣ ገና ከፊውዳሊዝም ወደ ካፒታሊዝም ተሸጋገሩበት ኤርሊ ካፒታል። እዛ ላይም ብዙ ጥያቄ ያወጣሉ። ከዚያ ወደ ኢንዱስትሪያል ሪቮሉሽን ኢንዱስትሪያል ካፒታሊዝም ተሸጋገሩ። ማሽን ፕሮዲዩሲንግ ማሽን ብዙ ቴክኖሎጂን ኢንቨንት ተደረጉ። ሆም ፋክተሪ ኢንቱ ኢንዱስትሪያል ፋክተሪ ተቀየረ። ብዙ ሶሻል ክላስ ተፈጠረ። እያለ ደግሞ ወደ 12 እና 10 ላይ ስትሄዱ ዴቨሎፕመንት ኦፍ ካፒታሊዝም ይላቸዋል። ያ ደግሞ ወደ ኢኮኖሚክ ሲስተም ተቀይሮ ሶሻሊዝም ካፒታሊዝም እያሉ ደግሞ መነታረክ አይዲያ ክላሽ ተፈጠረ ያሳየናል። ምክንያቱም ቡርጁዋዚን ፕሮሌታሪያት ወርኪንግ ክላሱ ላይ የተፈጠረ የሶሻል ዲቪዥን ስለነበር ያ ደግሞ ኢኮኖሚክ ክላስ ሁለት አይዲያዎች እንዲፈጠሩ አድርጓል። ስለዚህ ያው ኤርሊ ካፒታሊዝም ከኤርሊ ካፒታሊዝም ወይ ኢንዱስትሪያል ጆይን ያደረጉ፣ እዛ ደግሞ ኢኮኖሚክ ፖሊሲው ካፒታሊዝም ሶሻሊዝም የሚል ነገር ሲነቃነቅ ያሳየናል። ስለዚህ ለመግቢያ ይህን ካልኋችሁ ቀጥታ ወደ ጥያቄ መስራቱ እንሄዳለን ማለት ነው። ሶ ወደ መጀመሪያው ጥያቄ ስንሄድ በ2016 ከዚህ ምዕራፍ ላይ የተዋጡ 5 ጥያቄዎች ተዋጡበታል ከዚህ ምዕራፍ ላይ ማለት ነው። ብዙ ጊዜ ወደ መጨረሻ ያሉ ምዕራፎችን አናነባቸውም፣ ይደክመናል። ግን አንድ ነገር ልመክራችሁ የምፈልግ መጨረሻ ቶፒኮችን ቀድማችሁ አንብቡ። መጀመሪያውንማ በኪዩዝም በሚዱም በክላስም በምንም ብዙ ዳክረንበታል። ብዙ ጊዜ ግን መምህሩም እናንተም ጊዜ ያጠራችኋል፣ መጨረሻ ቶፒኮች ያወጡባችኋል በጣም ግን እኛ ደግሞ ሳናያቸው ተልፈስፍሰን እንቀራለን። ስለዚህ መጀመሪያ ቶፒኮችን የመጨረሻዎችን ሁለት ምዕራፎችን በተለይ በሰል አድርጋችሁ ቀድማችሁ አንብቡና ወደ ኋላ ተመለሱ፣ ወደፊት ተመለሱ። እሱን ነው ለመክራችሁ ፈልገው ማለት ነው። ስለዚህ አንደኛው ጥያቄ በዚህ በ2016 ከተዋጡት ውስጥ what was the fundamental organizational change that led to the industrial revolution? A, the shift from the dispersed system to factory production. B, the replacement of animal and human labor machines. C, the shift from coal to water to generate power. D, the development of banks to lend money to entrepreneurs. So, what was the fundamental organizational change that led to the industrial revolution? Fundamental organizational change that led to industrial revolution is the shift from the dispersed system of factory production, to factory production. B, the replacement of animal and human labor and machine. C, the shift from coal to water to generate power.
C is the developments of banks to lend money to European. So what will be your answer? ይችንም በቀላሉ ነው የምትመልሱት። ኤ ነው። your answer is just ኤ ብለን ነው። ምክንያቱም ምንድነው ግልጽ የሆነ ነው። ወደ ኢንዱስትሪ ሬቮሉሽን ሊመራ የቻለ ጉዳይ ምንድነው? the shift from dispersed system ከተበታተነ የአመራረት ዘዴ ወደ ፋክተሪ መቀየሩ ኢንዱስትሪ ሬቮሉሽን የሚለውን ሴንስ እንድንሰጥ አስችሎናል። question number 2 which of the following was the consequence of the industrial revolution? እንግዲህ ስለ ኮንሲኩዌንስ እናወራ ነበር። ኢኮኖሚክ፣ ፖለቲካል፣ ሶሻል ኮንሲኩዌንስ ኦፍ ኢንዱስትሪያል። እንዴ ኮንሲኩዌንሱ ሁለት ነው መጥቷል። እንደውም በ2016 ስለ ኮንሲኩዌንሱ እንደገና ተመልሰን ነው እንደገና አያስፈልግም ቶፒኩን አይተነዋል። ኮንሲኩዌንስ ኦፍ ኢኮኖሚክ፣ ፖለቲካል፣ ሶሻል ኮንሲኩዌንስ ኦፍ ኢንዱስትሪያል ሪቮሉሽን የሚለን እዛ ላይ ስላየነው ቀጥታ ወደ ጥያቄያችን ነው የምንገባ ማለት ነው። For which of the following was the consequence of industrial revolution? A. The domination of society by aristocrats devoted to farming and the manufacturing bourgeois. B. The widening of income inequality between workers and capitalists. C. The improvements of living and working conditions for factory workers. C. Increased in unemployment due to the replacement of workers by machine. So what was the consequence of industrial revolution? Is the domination of society. The domination of society by aristocrats devoted to farming and the manufacturing. Would this be the widening of income inequality between workers and capitalists? C. The improvements of living and working conditions for factory workers. D. Increase in unemployment due to the replacements of workers by machine. ይለናል እንግዲህ ሁለተኛው ጥያቄ ከ2016 ከተዋጠ ሶ ግልጽ የሆነ ነው መልሳችን፣ ብዙም ድብቅ አይደለም። መልሳችን ማን ይሆናል ማለት ነው? ሶ ይሄ ነው ትልቁ widening, the widening of income inequality between workers and capitalists, which is social class ተፈጥሯል። bourgeois እና working class. bourgeois want the factory, the building, the raw material, the finished everything ይሆናሉ። Question number 3. Which of the following was the consequence of the industrial revolution? A. The abolition of manual labor in manufacturing. B. The improvements of the life of workers. C. The spread of the factory system. D. The decline of the urban population. ቀለል ያለ ነው እንግዲህ ምን ያህል ኮንሲኩዌንሱ አስፈላጊ እንደሆነ ማንበብ እንዳለባችሁ ያሳየናል ማለት ነው። Which of the following was the consequence of the industrial revolution? A. The abolition of manual labor in manufacturing. B. The improvements of the life of workers. C. The spread of the factory system. D. The decline of the urban population. ያው ኤ እና ሲ ያወዛግባሉ። ከኤ እና ከሁለቱ ነው እንትናችን ሊሆን የሚችለው። So the abolition of manual labor in manufacturing is that totally ሁሉም ሪፕሌስ ማኑዋል ላበር ፈጽሞ አልቀረም። አግሪካልቸራል ሩራል ኤሪያ ላይ ለኢንዱስትሪው ግባት የሚያመርቱ አሉ ምናለ ሶ modern manufacturing እንዲኖር። So the spread of the factory system ማጠራጠር መልስ ይሆናል ማለት ነው። Number 4. What explains the involvement of large numbers of ordinary people in the French Revolution between 1788 and early 1789? በዚህ ደግሞ ስለ ፍሬንች ሪቮሉሽን መጣ ማለት ነው። ሌላ የመጨረሻው ደግሞ ኮንግረስ ኦፍ ቪየና በ2016 ከተዋጠ። What explains the involvement of large numbers of ordinary people in the French Revolution between 1788 and early 1789? Is the food crisis, ensuing economic misery. B. The defeat of France in the 7 Years' War. C. The collapse of the state security system. D. The introduction of revolutionary
ideas from the American. So what was? What explains the involvement of large numbers of ordinary people in the French Revolution between 1780 and early 1789? Is the whole crisis ensuing economic mystery? Is the defeat of France in the 7 Years' War? Is the collapse of the state security system? Is the introduction of revolutionary idea from the Americans? ሶም ሊሆን ይችላል። ይህ ነው ብዙ ጊዜ ፉድ ክራይሲስ ሾርቴጅ ኦፍ ፉድ become alarming problem that lead to the outbreak of the French Revolution. Immediate ባይሆንም እሱ ነው ካሉት ውስጥ ማለት ነው። እሱ number 5 which is the last in 2016 questions. How did the Congress of Vienna of 1815 seek to establish peace across Europe? A. By agreeing to support the reforms of liberalizing European governments. B. By recognizing the democratic and nationalistic aspirations of European population. C. By weakening the economic and military capitalist of France. D. By establishing a balance of power among the European powers. How did the Congress of Vienna 1815 seek to establish peace across Europe? Which is after the decline of Napoleon Bonaparte, there was the Vienna Congress. So what it did, A. By agreeing to support the reforms of liberalizing European governments. B. By recognizing the democratic and nationalistic aspirations of European population. C. By weakening the economic and military capabilities of France. D. By establishing a balance of power among the European powers. So seek to establish peace. አውሮፓ ናፖሊዮን ከወደቀ በኋላ ውጥንቅጥ ወጥቷል። ድንበራቸው ፈርሷል፣ ፖለቲካቸው ፈርሷል፣ መንግስታቸው ወድቋል። ስለዚህ ምን ለማድረግ ነው? ቪየና አውስትሪያ ዋና ከተማ ላይ ብዙ ጊዜ የፈጀ ስብሰባ አድርገዋል። ስለዚህ ያ ምንድነው ትልቁ ሊሆን የሚችለው ዲ ነው። ባይ ኤስታብሊሽንግ ባላንስ ፓወር አሞንግ ዩሮፒያን ፓወር ነው። ከሌላው አንጻራዊ የተሻለው ዲ ሆናል መልሳችን ማለት ነው። እስካሁን ያው ስታዩ ስለቆያችሁ ብዬ ነው። which is the other from 2000 to 2015 በየተለያየ ዘመናት ከዚህ ቶፒክ ላይ የተዋጡትን እናያለን ማለት ነው። ስለዚህ ከዚህም የመጀመሪያውን ጥያቄ ነው የምናየው። question number 1 the English bourgeois revolution occurred in the form of አንድ ነገር ላስታውሳችሁ። ከአንድ እዚህ በኋላ ከአንድ እስከ 12 ያሉ ጥያቄዎችን በአዲሱ ብቻ የሚመለከታችሁ ተማሪዎች አለማየት ትችላላችሁ። በኦልዱ የሚመለከታችሁ ግን ይጠቅማችኋል። አይገኝም። በጣም ወሳኝ ነው። ያወጡበታል አንድ ሁለት በዚህ በእንግሊዝ ሪቮሉሽን ብቻ ማለት ነው። ስለዚህ አለማየት ትችላላችሁ። ይህንን አሳልፋችሁ ከ13ኛው ጥያቄ ጀምራችሁ በአዲሱ ካሪክለም ላይ የተካተቱ ኮንቴንቶችን ማየት ትችላላችሁ ማለት ነው። ይሄ በአዲሱ በኦልዱ እንግሊዝ ሪቮሉሽን ሪቮሉሽን አላገኘሁትም የለም። ካለ ደግሞ እናንተው ያወረጋሉና መከታተል ማየት ትችላላችሁ። ሶ በኦልዱ ብቻ ላይ የሚመለከታችሁ 12ቱን ጥያቄ ጊዜ ላለመፍጀት ነው የምንለው። ደግሞ ከጊዜ ጋር ነው መሄድ ያለብን። question number 1 the English bourgeois revolution occurred in the form of A. popular revolution, B. war of independence, C. civil war, D. anti-colonial relation. በምን መልኩ ነው የተከሰተው? popular revolution ምንድነው? war of independence ነው። civil war ነው። anti-colonial relation ሲስተም ነው። እንግዲህ የሪቮሉሽኑ ገጽታ ካራክተሩና አይነት ነው። እንግዲህ እናስታውሰው እንችላለን። ምን አይነት ካራክተር ነበረው? አስታውሱ። እንደው ሲቪል ዋር ካራክተር ፈርስት ዋር ሰከንድ ሲቪል ዋር የሚባል ደረጃ on one side the parliament, on the other side the king and his supporter, then there is the people's also their own division, like civil war character. question number 2 which of the following is true about history of the British Parliament prior to the 19th century? ይለናል። A. it always dominated the monarchy. B. it was fully democratic in the form and operation. D. it was always dominated by the monarchy. D. it was internally divided and often in conflict in the monarchy. ምን ካራክተር ነበረው? ሞናርኪውን ዶሚኔት ያደርግ ነበረ። ፍሪ ዴሞክራቲክ ፎርሜሽን ኦፕሬሽን ነበረው።
ኦልሞስት ደግሞ በሞናርኪው ኦልሞስት ዶሚኔት የሚደረግ ነው። እንግዲህ ቻርልስን እና ፓርላማውን የነበረውን ሁኔታ ማስታወስ ነው። ስለዚህ ከዛ ውስጥ ትክክለኛ ሊሆን የሚችለው እርስ በርሱ ዲቪዥን የነበረው አንዱ ለቻርልስ አንዱ ለምናምን መከፋፈል ነበረበት። እርስ በርሱ ዲቪዥን it was internally divided and often in conflict in the monarchy ነበር፣ መከፋፈል ነበረው። question number 30 I mean 3 what was the fundamental source of conflict between Charles first and the English short parliament? short and long parliament ይባላል በእንግሊዝ እንግዲህ what was the fundamental source of conflict between the Charles first and the English short parliament? A dispute over raising taxes to suppress the rebellion in Scotland, the disagreement on the nature of union between England and Scotland, the dispute as to whether or not Presbyterians can be head of the English Church, the disagreement on the authority of king to sign treaties without consulting the parliament. So what was the source of conflict between the Charles and the English short parliament? ምንድነው source of conflict ነው የሚለው? So ምንድነው? So what was? Okay, a dispute over raising taxes to suppress the rebellion in Scotland. Is that B, disagreement on the nature of union between England and Scotland? C, dispute as to whether or not Presbyterians can be head of the English Church. D, disagreement on the authority of the king to sign treaties without consulting parliament. So much such a ግልጽ ነው ቶሎ የሚመለስ ጥያቄ ነው። So our answer is A ነው። ኦቨር ታክሴሽን ሲስተሙ ያለመደገፍ ብዙ ጊዜ ሾርቴጅ ኦፍ ፋይናንስ ገጥሞ ፓርላማው አጽድቅ አላጸድቅም አንዱ ትልቅ ነው። question number 4 what was the commander of the new Model army during the first English civil war? A, Charles first, B, Edward second, C, Queen Elizabeth, D, Oliver Cromwell. So who was the commander of the new Model army during the first English civil war? ይለናል። first second civil war እያለ ስለሚያስቀምጠው እሱን ማስታወስ ነው። ብዙም ፌመስ ነው እዛ ብዙ ጊዜ ስለተጠቀሰ ኦሊቨር ክሮምዌል ነው በቃ የዚህ አርሚ በኋላም አሸናፊነት የጠቀማቸው ይሄ ነው ማለት ነው። እንግዲህ ወደ question number 5 ልንሄድ ነው። the bourgeois in the 6th century opposed the ምንድን ናቸው? A, tax collector and the officials, B, merchants of the factory owners, C, rulers and the urban landowners, D, nobility and the clergy. The bourgeois in the 6th century Europe. The bourgeois in the 6th century Europe was the A, the tax collectors and the officials, B, the merchants of the factory owners, C, rulers and the urban landowners, D, nobility and the clergy. ምንድን ናቸው? ስለዚህ ይህም ብዙ የሚሸውደን አይደለም። ናቸው እነዚህ ናቸው ፋክተሪ ኦነሮች ናቸው ቦርጁዝ። ፕሮሌታሪያት ደግሞ ወርኪንግ ግሩፕ አለ። question number 6 which of the following is true about the English Revolution between 1640 and 1688? 8 blank lena. Which of the following is true about the English Revolution between 1640 and 1688? 8 blank lena. A, limited royal power and big parliament more important. B, ended monarchy in Scotland but not in England. C, was bloodless, that is successful without any voice. D, was brought to end through the intervention of the church. Then, so what will be? Which of the following is true about the English Revolution between 1640 and 1688? A, limited royal power and made parliament more important. B, ended monarchy in Scotland but not in England. C, was bloodless, that is successful without any violence. D, was brought to end through the intervention of the church. እንግዲህ ብዙ እነዚህ እንደው ለፈጠጥ ብለው የተለዩ ናቸው። ስለዚህ ይሄ ነው የምንለው መቼም the victory of the parliament ነው አንዱ መገለጫው የእንግሊዝ ብሩጆች ፓርላማውን አሸናፊ ነበር። question number 7
One of the issues raised during the 7th century English Revolution had something to do with religion. That was the Puritan demand for reform in A. Catholic Church, B. Presbyterian Church, D. Lutheran Church, D. Anglican Church. ስለዚህ እንግዲህ ፑሪታኖች ሪፎርም የትኛው ቤተክርስቲያን ሁሉም የካቶሊክ ፕሮቴስታንት ቸርች ቢሆንም ሪፎርም ጠይቀዋል። So which church? No. One of the issues raised during the 7th century English Revolution had something to do with religion. That was the Puritan demand for reforms in the A. Catholic Church, B. Presbyterian Church, C. Lutheran Church, D. Anglican Church. So research B ነው የሚሆነው B. Presbyterian Church ላይ የሪፎርም እንዲሆን ያደርጉ ነበር። Question number 8 እንግዲህ ብዙ ጊዜ እላችኋለሁ immediate cause በቃ consequence immediate cause ምን አይቀርም history. The immediate cause for the outbreak of the English Revolution was the King Charles attempt to A. arrest the Puritan leaders in the parliament, B. impose new tax without the consent of the parliament immediately, C. suppress the rebellion in Scotland, suppress the rebellion in England, D. disband the newly converted English parliament. So ምንድነው እንግዲህ cause of the revolution was King Charles attempt to ምንድነው ካላድርጎ ነው question number 8 እያለ ነው። ያው እንግዲህ ሞር immediate cause ብሎ የሚያስቀምጠው አለ አንድ ግን ከዛው ጋር የተቀራረበ ነገር ነው። ፕሪታን ማለት ጠንከር ያለ ፕሮቴስታንት ናቸው። his impose the Anglican liturgy or religious book on Scotland ብዙ ጊዜ immediate cause ተደርጎ ይጠየቃል። ከዚህ ላይ በሌላ ሴንስ አምጥቶታል። anyway what will be your answer መልሳችሁ ኤ ነው። arrest of the Puritan leaders in the parliament እዚህ ጋር ሙከራ አድርጓል። ይህም እንደ immediate cause የሚወሰድ ነው። cause of new taxation was the concept ይህም ችግር ነው። ቢሆን ሪቫንት ግን ሞር ከሁለቱ ደግሞ ኤ የተሻለ immediate ያደርገዋል ማለት ነው። ቁጣ ቀስቅሷል። question number 9 a very strong ነው የሚለን a very strong opposition to the autocratic rulers of the Stuart dynasty in England came from the Stuart dynasty. Stuart dynasty in Stuart ተክቶታን ስኮትላንድ So a very strong opposition to the autocratic rulers of the Stuart dynasty in England came from A. Anglican Church, B. Scottish Presbyterian, C. Puritan Protestants, D. English Catholic. A very strong opposition to the autocratic rulers of the Stuart dynasty in England came from A. Anglican Church, B. Scottish Presbyterian Church, C. Puritan Protestant, D. Anglican Catholic Church. English Catholic ይላል። number 9 ለዚህ ምን ነው ሊሆን የሚችለው? So you know Puritan Protestant Church that strongly opposed the autocratic rule of the Stuart dynasty ነው ማለት ነው የሚለን። ስለዚህ ይሄ ነው question number 10 ደርሰናል ማለት ነው። which of the following was the outcomes of the glorious revolution 1688 to 1689 in England? ቅድም በሌላ አይነት የጠየቀን ያው እሱ ነው። A. the coming of the Stuart kings, B. the end of the autocracy, C. the beginning of the revolution, D. the end of parliament. So the following was the outcomes of the glorious revolution. Glorious England ይላል። A. the coming of Stuart kings, B. the end of the autocracy, C. the beginning of the revolution, D. the end of the parliament. So what will be your answer for question number 10? ምንም አያጠይቅም። ይሄ ነው ጥያቄው። ባይዘይ ቀለል ያለ ነው ካነበባችሁት ከላይ ነው የሚያወጡት እና ኮመንሊ የተዋጡ ናቸው ብዙ ጊዜ እነዚህ። ይሄን ቪዲዮ ካያችሁ በቀላሉ ነው የምትመልሱት። question number 11 the English Parliament opposed the Stuart king during the English Revolution because of their A. religious tolerance, B. autocratic action, D. democratic principles, C. colonial policies. question number 11 the English Parliament opposed the Stuart king during the English Revolution
because of their A. religious tolerance, B. autocratic action, C. democratic principle, C. colonial policies. So what will be your answer? ያው ይህም ቢሆን ላይ ነው አውቶክራቲክ አክሽን እሱ ነው አንዱ ትልቁ አውቶክራቲክ አክሽናቸው ስለሆነ ይቃወሟቸው ነበረ ነው እያለን ያለ so the revolution crisis of the English Revolution question number 12 which is the last for English Revolution የተለያየ ዘመን ከእንግሊዝ አብዮት ለይተው የተዋጡ 12 ጥያቄዎችን በዚህ እንጨርሳለን ማለት ነው። እንግዲህ በኦል ለምትፈተኑ ምላችሁ ያው እንግዲህ ሀገራችን ሁኔታ ይታወቃል። ብዙ ተማሪዎች በክራይሲስ ምክንያት ቻኦስ ዲስኦርደር ስለነበር ያልተፈተናችሁ ገና አላችሁ። ትምህርት ገና ባሮዬ እየተማራችሁ ያላችሁ ማለት ባሮዬ እየተማራችሁ ያልተፈተናችሁ ስለዚህ ለእናንተ ስለሚጠቅም ነው ይሄን አብሬ ያካተቱት ማለት ነው እንጂ በአዲሱ የምትማሩ በአዲሱ ነው ሊጠቅማችሁ ይችላል ማለት ነው። ከ16 ጀምራችሁ ተከታተላላችሁ። The revolutionary crisis of the English Revolution began during the reign of A. James I in Scotland, B. James II in England, C. Charles I in Scotland, D. Queen Victoria in Ireland. The revolutionary crisis of the English Revolution began during the reign of A. James I in Scotland, B. James II in England, C. Charles I in Scotland, D. Queen Victoria in Ireland ነው የሚለው ስለዚህ ቢሆን ቀለልሽ ናት ቻርልስ እና ፓርላሜንት ውዝግብ ችመንረሰው ማለት ነው። እንግዲህ አሁን የጋራ ወደሚያደርጋችሁ በኦልድም በኒውም ተመሳሳይ ወደ ጥያቄው እንሄዳለን ማለት ነው። question number 13 in the French Revolution ፍሬንች ላይ ገባን። እንግዲህ እንግሊዝ ቡርጆይዝን ጨረስ ፍሬንች ሪቮሉሽን ገባን ማለት በየቶፒኩ ቅደም ተከተል የተደረደሩ ጥያቄዎች ይላችኋል። the French Revolution in the French Revolution the reign of terror was the period ruled by the Girondist, B. Directory, C. Jacobins, D. Consulate. Now the reign of terror ወይም ሽብር ፒሪየድ የነበረው በማን ነው? በግሮንዲስት ነው፣ ዳይሬክቶሪ ነው፣ ጃኮቢንስ ነው፣ ኮንሱሌት ነው ይላል። ስለዚህ በማን ነው? በሶስተኛ ጃኮቢን ነው እንዴ ራይድ ቴረር ጃኮቢን በነበረበት ነው። ሮብስ ሃየር ግሮንዲስት ሁማን ኤክስኪዩቲቭ ማሽን ሁሉ የተጠቀሙት እንደዛ ዘመን ነው። question number 14 which of the following is true about the third estate in France during the French Revolution which began in 1789 ይለናል። about the third estate እንግዲህ third estate ምናምን እየተባለ መደክ ነበር ስለነሱ ፈርስት ሰከንድ ሰርድ ሰርዶች የተጨቆኑ በጣም ፕሪቪሌጅድ ክላስ ናቸው። በጣም ያሳዝኑ። its members were free from paying direct tax. B. It was those people who supported the monarchy. C. It was the smallest section of French society. D. It was a collection of unprivileged people. Which of the following is true about the third estate in France during the French Revolution which began in 1789? A. Its members were free from paying direct tax. Number B. It was those people who supported the monarchy. C. It was the smallest section of the French society. Smallest number ነው ወይ ሶስተኛ መደብ። D. It was a collection of unprivileged people. ልቁ ነው unprivileged ነው ማንነታቸው የተጣሰ መብታቸው የተረገጠ እንጂ በመቁጠርም ብዙ ናቸው። monarchy አይደግፉም። ሄቪ ታክስ ነው እንጂ ቢከፍሉ ፍሪ አይደሉም። question 15 ደረስ the battle which resulted in the declaration of France as a republic in 1792 was A. Valmy, B. Ravennas, C. Malta, D. Saint Helena. ፍሬንች ሪፐብሊክ በሬቮሉሽን ወቅት ፍሬንች ሪፐብሊክ ብዙ ጊዜ ኦን ኦፍ የሆነ አዋጅ ነበረ። so the battle which resulted in the declaration of the France as a republic in 1792 was A. Valmy, B. Ravennas,
C. Malta. D. Saint Helena. So what will be? ማነች እሷ? So ዋልሚሌ ነው እንግዲህ ሪፐብሊክ ወርዋል እንግዲህ ኢሚዲየት ኮዝ አይቀርም ስላችሁ ነበር ከላይ the immediate cause of the French Revolution was A. the capture of the Bastille. B. the participation of France in the American War of Independence. C. the burdensome taxation of the Third Estate. D. the rise of the National Assembly. So what was the immediate cause of French Revolution? እንዳትረሷት ቀጣይም ኔክስትም ትመጣለች። ኢሚዲየት ኮዝ በየትኛውም ወርልድ ዋር ኢሚዲየት ኮዝ ኦፍ ፈርስት ወርልድ ዋር ኢሚዲየቱን አትርሱ። በየትኛውም ወቅት ሶ ትልቁ ይሄ ነው። ቢ ነው the participation of France in the American War of Independence። ሁለት መሰረታዊ ክስ ሰምቶበታል። ፋይናንሻል ነው። ሌላው ከዚህ የተመለሱ ስለ አብዮት እና ያላቸው ምሁራን ፈረንሳይን አብዮት ወደ አቀጣጠሉት ፈረንሳይ እንግሊዝን አዳከምኩ ብላ በራሷ ላይ እሳት አንድዳለች። question number 17 እየደረስን ነው። the center point of French commercial empire in North America in the 17th century and 18th century was እንግዲህ ከዚህ ቶፒክ ጋር ይሄዳል እንዴ አምጥቻለሁ ወደዚህ anyway ጂኦፍ ኤክስፕሎሬሽን ጋር ይሄድ ይችላል። ፎር ለማለት the center point of French commercial empire in North America in the 17th and 18th century was A. New Orleans. B. Louisiana. C. Quebec. D. Martinique. The center point of French commercial empire in North America in the 17th century and 18th century was A. New Orleans. B. Louisiana. C. Quebec. D. Martinique. So ይህችም ቀላል ነች። ያው ካሰባችሁ ይህች ኩቤክ ናት። በጣም የፈረንሳይ ትልቅ በካናዳ ላይ ካናዳ ስተዲ ፍሬንች ስፒከር ናቸው። ዩኤስኤ ስተዲ እንግሊሽ ስፒከር ናቸው። which is the influence of European colonial power for over 300 years ነው የቆዩበት በዚህ አንድ ሲያመርቱበት ማለት ነው። so ኩቤክ ዋና የፈረንሳይ ማዕከል ነበር በካናዳ እሷ ነች ማለት ነው የምትሆነው። question number 18 was a battle which resulted in the decline of French as a republic. ይችን እነዚህ ድጋሚ ነው እንግዲህ ተደግሟል ከላይ ስላይ ነው ወይ ብለን ያለፍ ያው በተለያየ ዘመን ተደግሞ ወጡን ማለት ነው። ምርጫው ይለያል። እዚያኛው የሆነም ጀምሮ ቀጥታ ያየ ተደግሞ ወጡ ነበር ማለት ነው። Question number 9. Which of the following event marked the outbreak of the French Revolution in 1789? A. The abolition of the feudal privileges. B. The declaration of the rights of man and citizen. C. The meeting of the Estates General. D. The storming of the Bastilles. So which of the following event marked the outbreak of the French Revolution in 1789? Outbreak. Yeah. ስለዚህ አውትብሬክ የሆነውን ቃል መምረጥ ነው። the abolition of the feudal privilege of the declaration of the rights of man and citizen of the meeting of the Estates General, the storming of the Bastilles እንግዲህ ኢንዲኬተር የሆነ ነው። አውትብሬክ ወይም ሬቮሉሽኑ ለመቀስቀሱ ምልክት የሆነ so ይሄ ነው storming of the Bastille which is a royal prison. So there is a number of even civilians who died in this period by the way. It's very sad. ብዙ ሲቪሊያን ያለቀባት ቦታ ነች። question number 20 በዚህ ቪዲዮ እስከ 20 ነው ማለት 25 ጥያቄዎችን ሰርተን ብናቆም ይሻለናል ስለሚረዝም ማለት ነው። በቀጣይ ደግሞ ከ21 እስከ 45 ያሉትን በዚህ ምዕራፍ ሁለተኛ ቪዲዮ መንቀጥል ይሆናል። anyway ምንድነው question number 20 the fundamental achievement of French Revolution was that it brought political democracy to the broad masses. B. Improves the life of urban working people. C. Made peasants the dominant forces in politics. D. Destroyed privilege and the old feudal order.
achievements or outcomes of French Revolution and consequences. A fundamental achievement of French Revolution was that it brought political democracy to the broad mass. They improved the life of urban working people. She made peasants the dominance force in politics. They destroyed the provisions of all feudal warfare. So ምንም አያጠያይቅም ማለት እንዳለብን ግልጽ ነው። question number 20 መልሳችን ዲ ይሆናል ማለት ነው። ሶ ቀጣይ ከዚች አንደኛው ላይ እንገናኝ። ቻው ቻው። ሰላማችሁ ይብዛ። አንብቡ፣ አጥኑ። ቀሪ ቪዲዮንም እንግዲህ ተከታተሉ። ግን ቀድማችሁ ይህን ከማየታችሁ በፊት ምዕራፉን አንብባችሁ ይህንን ዩኒት እዩት። በእውነት በዚህ ዩኒት ላይ የተዋጡ ተመርጠው ስለተቀመጡ የት ቦታ ላይ እንደሚያተኩሩ ትኩረት ይሰጣችኋል። በዚህ ልትኮሩ ይገባችኋል። እኔም ይህንን ሰርቼ በማቅረቤ እውነት እኮራለሁ። ደግሞ ቴክኖሎጂውን አመሰግናለሁ። ለና ይዤው ነበር መቀመጥ ቴክኖሎጂ ባይኖር ጽፎ ለእናንተ ለማቅረብ ዘመኑ ማለት ነው። ታንክስ ቱ ቴክኖሎጂ ብለን የምንጠቀም ነው እንግዲህ። ስለዚህ ለጓደኛችሁ አካፍሉ። እንግዲህ አዳዲሶች ዛሬ ጆይን ያደረጋችሁ ካላችሁ ሰብስክራይብ አድርጉ፣ ተከታታይ እንዲደርሳችሁ ነው። ምክንያቱም ገና የ10 እና 12 ቪዲዮን እንሰራለን ማለት ነው። ስለዚህ ለዛሬው ይበቃን። አመሰግናችኋለሁ። በያላችሁበት በርቱልኝ። ቻው ቻው። መልካም ይሁንላችሁ። ፒስ ፎር ዩ